ነኝ ዛሬ ወደ እናንተ አንድ መልእክት ማስተላለፍ ነው የመጣሁትኝ I hope መልእክቴን ተወዱታላችሁ ብዬ አስባለሁ እንዲሁም ደግሞ በቻልኩት መጠን በኢንስታግራም አካውንቴ ላይ ብዙ ነገሮችን ለማስተላለፍ ሞክራለሁ ነገር ግን አንዳንዴ ከመጻፍ የበለጠ በቃላችሁ ስትናገሩ ሊያረካችሁ የሚችል ነገር አለ አይደለ እሱን ለማስተላለፍ ነው ዛሬ ቪዲዮ ለመስራት የተገደድኩትኝ I hope ተወዱታላችሁ ነገር ግን መልእክቴን ከማስተላለፌ በፊት በእግዚአብሔር ፍቅር ለምናችኋለሁ የማስተላለፈው መልእክት በመልካም አስተሳሰብና በመልካም ነገር እንድትረዱት በእግዚአብሔር ፍቅር ጠይቃችኋለሁ ወደ ዋናው መልእክቴ ስገባ ማለት ነው እንደምንየው በሀገራችን ላይ እየተፈጠረ ያለው ነገር ከቀን ወደ ቀን እጅጉን ስሜት የሚጎዳ ነገር ነውና ለነሱ ድምጽ ሊሆን ይገባል በማለት ነው ዛሬ ወደ እናንተ የመጣሁት በእርግጥ እኔ ቪዲዮ ሰርቼ አላቅም እንደዚህም በመናገር ብዙ ጎበዝ አይደለሁኝም መጻፍ ይሻለኛል እንደውምና ነገር ግን ግዴታ ስለሆነብኝ ነው ዛሬ የመጣሁት እንደሚታወቀው በትግራይ ክልል ውስጥ የንጹሃን ዜጎች ስቃይ ከቀን ወደ ቀን እየጨመረ ነውና ለነሱ ድምጽ ልንሆናቸው ይገባል ካሉበት ጨለማ ህይወት እንዴት መውጣት እንዳለባቸው እንድንነጋገርና በምን መልኩ ማገዝ እንዳለብን እሱን ለማውራት ነው ዛሬ ወደ እናንተ የመጣሁት አንድ ነገር ልነግራችሁ የምፈልገው ነገር ቢኖር ይሄ የዘር ጉዳይ አይደለም ሰው የመሆን ጉዳይ ብቻ ነው እውነት እንደ ሰው የምናስብ ከሆነ ያንድ ሰው ስቃይና ያንድ ሰው በረሃብና በመድኃኒት እጦት በውሃ ጥም ሲሞት ማየትን ያህል ከባድ ሞት የለም ስለዚህ ነገሮች ፈርዘር ሄደው መጥፎ ነገር ላይ ከመድረሳቸው በፊት ቀድመን ማድረግ የምንችለውን ነገር እንድናደርግ ነው ዛሬ ወደ እናንተ የመጣሁትና አስቡት ብዙ ህፃናቶች ያለ ወላጅ ቀርተዋል ብዙ እናትና አባቶች ባደጉበት ሰፈር ባደጉበት አገር ባደጉበት መኖሪያ ቤት አይናቸው ያየ ልጆቻቸው ሲደፈሩ እንደማይት ሞትን ያህል ነገር የለም እህት ወንድሞቻችን እናት አባቶቻችን ቤተሰቦቻችን የምናቃቸው ሰዎች ሁሉ በመድኃኒት እጥረት ሲሞቱ በህይወትና በሞት መካከል ሲሆኑ ምን ያህል ከባድ ስሜት እንዳለው ተረታችሁታል እኔ ብዙ ቤተሰቦች አሉኝ እዛ በብዙ ጭንቀት ላይና በብዙ መከራ ላይ ያሉ ቤተሰቦች አሉኝ ለነሱ ድምጽ ሊሆናቸው ይገባል በማለት ነው ዛሬ የመጣሁት እና ምንድነው ልላችሁ የፈለኩት በቻልነው መጠን ካሉበት ነገር እንድናወጣቸው ገባችሁ አይደለ ይሄ ጊዜ ያልፋል ክፉ ነገር ምንነጋገርበት ጊዜ አይደለም መቼ እንደምንሄድ እንኳን አናቀም መልካምን ነገር ሰርተን ብናልፍ እና ያሉበት ነገር በጣም ነው የሚያስጨንቀው ያሉበት ነገር ልብ ይሰብራል አስቡት ያለ ምግብ ያለ መጠጥ ያለ መድኃኒት ኦልሞስት 3 ወር ሆነ አይደለም 3 ወር አንድ ቀን ራሱ ሰው ሳይበላ ሳይጠጣ መኖር እንደማይችል እናንተም ታውቁታላችሁ የመድኃኒት የህክምና ነገር እናንተ ታውቁታላችሁና ይሄን ነገር ስሜታችሁ አድርጋችሁ ካሉበት ነገር እንዴት መውጣት እንዳለብን እንዴት መርዳት እንዳለብን እንዴት መድረስ እንዳለብን ለሚገባው አካልም እንዴት መናገር እንዳለብን ይሄን ነገር ለማስተላለፍ ነው የመጣሁት ማንንም ሰው ስተት ይሰራል ነገር ግን በዛው ውስጥ የሚጎዳው ንጹሃን ዜጋው ነው ንጹህ ሰው ነው ይሄን ደግሞ እኔ በደንብ ጠንቅቄ አውቃለሁኝ እዛ ያሉት ንጹሃን ሰዎች ያሳዝኑኛል ስሜታቸው የኔ ስሜት ነው ምክንያቱም እኔ በትግራይ ክልል ውስጥ ብዙ ጊዜ ሄዳለሁኝ ብዙ ነገሮችን ሰራለሁኝ እና እዛ ያሉት ንጹሃን ሰዎችን አውቃቸዋለሁ ያሉበት ነገር አሁን ሳስበው ያመኛልና የነሱ ስቃይ ካቅሜ በላይ ስለሆነብኝ ነው ዛሬ ወደ እናንተ በድፍረት ልመጣ የፈለኩትኝና በቻልነው መጠን ድምጽ እንሆናቸው አንዳንዴ ስሜታችሁ ካቅማችሁ በላይ ሲሆን የምትናገሩት ነገር ይጠፋባችኋል እኔ የምናገረው ነገር ጠፍቶብኛል ስሜቴ ተነክቷል እንዴት እንደምነግራችሁ አላቅም ምክንያቱም ዛሬ ቪዲዮ የሰራሹ ዘረኛ ስለሆንሽ ነው ልትሉኝ ትችላላችሁ እኔ ዘረኛ አይደለሁም የኔ ዘር ሰማያዊ ነው እኔ ዘሬ ፈልጌ አይደለም ትግሬ የሆንኩት ወይ ሰምባዲ ፈልጎ አይደለም አማራ የሆነው ወይ ኦሮሞ የሆነው ፈልጎ አይደለም ይሄ ነገር የመጣው ከቤተሰቦቻችን ነው ቤተሰቦቻችን ደግሞ ሌላ ቤተሰቦች አሏቸው እንዴት ነው እንደዚህ የተጨቃከል ነው ኢትዮጵያዊነት እኮ ስንረዳዳ ነው ዓለም ሁሉ የሚያቀርና ዛሬ ምን ነክቶን ነው እንደዚህ ሆነው እና በቻላችሁት መጠን ድምጽ እንሆናቸው ምንም አንጎዳም እውነቴን ነው የምለው ከሰማይ ቤት ነው መልሱን የምናገኘው የምንናገረው ክፉ ነገር ምንም አይጠቅመንም ስለዚህ ዛሬ ድምጽ እንድንሆናቸው ነው ወደ እናንተ የመጣሁት በጣም ነው ማመሰግነው እግዚአብሔር ያክብርልኝ
አይ ሆፕ ከዚህ ቪዲዮ በኋላ ጥሩ ነገሮችን እንደሚመጡ ተስፋ አደርጋለሁ ከእግዚአብሔር ጋር የሚመለከተውም አካል መልካምን ነገር እንደሚያደርግ በሙሉ ተስፋ አምናለሁኝ እግዚአብሔር ሀገራችንን ይጠብቅ በጣም አመሰግናለሁ ተባረኩልኝ ቴንክ ዩ